እጅግ ያሳዝናል። ይሁሉ ሀበሻ የመን ውስጥ በስቃይ ነው የሚገኘው በየመንና በሳውዲ ድንበር ውስጥ እነዚህ ሁሉ ሀበሻ እንደሚገኙ እንግዲህ በቅርብ ጊዜ የወጣው ፎቶ ያመለክታል። የምትመለከቱት እነዚህ ሀበሾች ወደ ሳውዲ እንገባለን ብለው ነው እንግዲህ በዚህ በየመን ድንበር ላይ እንደዚህ እየተሰቃዩ የሚገኙት። የመኖችም ይህንን ፎቶ በማህበራዊ ሚዲያቸው ላይ ሲያዘዋውሩት ነበር። በህገወጥ ስደተኞች አገራችን ትወራለች፣ አገራችን ስጋት ላይ ናት እያሉ እንግዲህ ሀሳብ ሰጡበት ነበር። ሳውዲ ድንበሯን አቋርጦ የሚገባ ማንኛውም ህገወጥ የሆነ ዜጋ ላይ ከፍተኛና ጠንካራ የሆነ ህጋዊ እርምጃ እየወሰደች ትገኛል። የመኖች አሁን በተለየ ሁኔታ እንግዲህ እንቅስቃሴ ጀምሯል። ይህ ሁሉ ህገወጥ ስደተኛ በራሳችን ድንበር ውስጥ ይገኛል በማለት በተጨማሪ እንግዲህ ሳውዲ አቋርጠው ከገቡ የሳውዲ መንግስት እንግዲህ ህገወጥ የሆኑ ስደተኞች ላይ ከፍተኛ የሆነ የህግ ቅጣት እንደምትሰጥና እስካሁንም እየቀጣች እንዳለች ነው የተናገረች። ስለዚህ በስደት ወደ ሳውዲ በህገወጥ መንገድ በድንበር ተሻግራችሁ ለመግባት እንግዲህ ጉዞ ለመጀመር የምታቅዱ ሰዎች እባካችሁ ቆም ብላችሁ አስቡ ማለት ፈልጋለሁ። እዚህ ሀገር ውስጥ ኑሮ ቢከብድ ኑሮ ባይመች ተሰቃይታችሁ ተንገላታችሁ መከራችሁን በልታችሁ በሰው ሀገር ላይ እንዳትሞቱ እባካችሁ። ስለዚህ ህገወጥ ስደት የምትሄዱ ሰዎች ቆም ብላችሁ አስቡ። ስለዚህም ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ቢያንስ አንድ ሰው የሚወጣ ሰው እንግዲህ መረጃውን በአግባቡ እናድርስለት። ነገሮች ከባድ ሆኗል። ስለዚህ ኮፒ ሊንክ፣ ሪፖስት፣ ሼር አርጉት ይህን ቪዲዮ። እንዲሁ ደግሞ ፕላስ ምልክቷ ወይም ደግሞ ፎሎ ምልክቷን መንካታችሁ እንዳትረሱ እባካችሁ። ስደት ለመሄድ የምታስቡ ሰዎች ይቅርባችሁ።